ደጓ አማራ ነፍጠኛው አማራ አሞታለሁ እንጂ ማተቤን አስሬ አሳምነው አገር ከነው ባንተ አገር ከነው ሰናይ አገር እናስቻለው አገር እናንደበት አገር አሞታለሁ እንጂ ማተቤን አስሬ ዋሽቶ ማደር አልጃል ከአሳምነው አገር ከነው ሰናይ አገር ነው ባንተ አገር እናንደበት አገር እናስቻለው አገር ጎንደር ተፈጥሬ ረደጓ አማራ አረያያ። እሺ ሰላም ጤና ይስጥልን ውድ አድማጭ ተከታታዮቻችን፣ እንግዲህ በዛሬው ዕለት እንግዲህ በፊት ከነበሩበት ተቋም ላይ በመውጣት ወደ አማራ ፋኖ ብሔራዊ ንቅናቄ ተቀላቅለዋልና እስኪ እንደው የነበረውን ሁኔታ አጫውቱን። እስኪ ስማችሁን እና የነበራችሁበትን ኮር እያንዳንዳችሁ ለተመልካቾቻችን አስተዋውቁልን። እድል ስለሰጠኝ አመሰግናለሁ። መልካም ደመስ ይባላለሁ። እኛ ክፍለ ጦር ሶስተኛ ነው። እሺ ድምጻችሁን ከፍ ያደርጋችሁ ስለሰጠኝ አመሰግናለሁ። ድምጽ ከፍ አድርጋችሁ ሶስተኛ ማግኘት ክፍለ ጦር ከሶስተኛ ነው። እሺ ድሉ ስለሰጠኝ አመሰግናለሁ። ስሜ ሳለብኝ ናስር ይባላለሁ። ከ99ኛ ክፍለ ጦር ሶስተኛ ነው። እሺ ሁላችሁንም ከልብ አመሰግናለሁ። እስኪ እንደው እዛ ተቋም ውስጥ ያላችሁ እንደው ፋኖ ምንድን ነው የሚሏችሁ? ከማን ጋር ነው የምትገጥሙ ነው የሚሏችሁ? ፋኖ ምን ያደርጋል ነው የሚሏችሁ? ያው ለጦሩ እንግዲህ አመራሮች የሚያስተላልፏችሁ መልእክቶች አሉና ምንድነው የሚሏችሁ የነበረው? ይሄንንና እንደውም ከዚህ በኋላ እንግዲህ ወደኛ ወደ አማራ ፋኖ ከተቀላቀላችሁ በፋኖ እጅ ውስጥ ከመጣችሁበት ቀን ጀምሮ የነበረውን እንቅስቃሴ ወይም የነበረው አቀባበል ምን ይመስላል የሚለውን እስኪ አጠራ አድርጋችሁ ያለውን ስሜት ይዘው ፋኖ እነሱ የሚሉ ፋኖ ሰው ማክሲም ሰው ይገላል፣ ሌባ ነው፣ መኪና ይገርፋል። በቃ ሰውም ያኛ ኦሮሞ ያደረገኛ አማራዎች እንደሆነ ብሎ እነሱ ይሄን በቃ የሚያስተምሩ ግን እኛ እዚህ ከመጣን በኋላ ይሄውና ፍቅር ነው ፍቅር እየኖረ በፍቅር እየሆነ ታብለን ፋኖ የሚሉት ፋኖ ወንድማችን ግን ውሸት ነው። እዛ የሚያስተምሩን እንትና ስልጠናና እዚህ ማተንትና አንድ ላይ እዚህ እንደ ወንድማችን እንደ ቤተሰብ ያንከባከቡን ነው። ጥሩ ሁኔታ እንትን ልብስም አስለብሶናል። አንድ ወደ ሀገራችን እሺ እንደነሱ እንዳሉት ተገልጿል። እነሱ እኔም እንደዚህ ነው። ከነሱ ወደ ፋኖ ከመጣ በኋላ በጣም ደስ ብሎኛል። ወደ ሀገር ልገባ ነው። እስኪ በኦሮሞኛ በአፋን ኦሮሞ መልእክት አስተላልፍ። አሁን ይሄን ፕሮግራም የሚያዩት በርካቶች ናቸው። እንግዲህ እንደናንተ እያዩ ነው ይሄን ነገር። እንግዲህ የአማራ ፋኖ እኛ አማራ ልጆች ያዳምና የዋን ልጆች ነው በሚወራው ልክ አይደለምና ሌሎችም እዛ ተቋም ውስጥ ያሉ እንደናንተ አይነት ወንድሞች አሁንም እየወጡ እንዲመጡ ወደ ቤተሰባቸው እንዲቀላቀሉ እስኪ በአፋን ኦሮሞ አጠራ አድርጋችሁ መልእክት አስተላልፉ። በአፋን ኦሮሞ ወርቤት ጀረን ነው በቃ ከያደ ፖዚቲ አከጀር ጀረን ነበር ባዳ ጋራ ፋኖ ገለኒ በቃ ፋኖ ነው ወፈተው እንደት ቢተኒ በቃ ብሪሌ ሲክ ነው ዋን ከተን ከራ ደምቶ ጋራ ይያተለ ወርባት አከለ ነው ለያ ያና ከፎት እንደሱ ሌላማ ከፈተ አጭተ ሰነን ጭንቀና ባየና ማሰሩት ነው እና እንደዚህ ከመራ ረብየተኛቴ እንደ ይሄ ናፍቆት ነው ረብያቴ ነው ተቆጣ ከኒ አሳያተ ጭሰነን ጭንቀና ስፖርታቲ ስለተቀለቀለ ማለት እሺ ለቶማዳ አኖ አጥቶ እንደተነ ሚቲ አጥቶ ያለ ጅራ በቃ አኩማት የኔን ቢያሳብኑ ሚቲ በቃ ወኑ እንዲያዘት ነገዳ እንዲያላላ ለመስመቱ
ዋሁንዳኔ ወሬ አልኩት ወርባታል ወጣይ ታንስ ዳላን ተከለ ገለቶማ እኛም እናመሰግናለን። ያው እንግዲህ ሁላችሁም ኑ እኛ ወንድሞቻችሁን እኛ የፖለቲካ ልዩነት ከመሪዎች ጋር ነው እንጂ ከኦሮሞ ህዝብ ጋር ጥላቻ የለንም። ሁላችሁም ተቋሙን እየለቃችሁ ነው የምትፈልጉት ቤተሰቦቻችሁ ድረስ እንሸኛችኋለን ማለት ነው። አመሰግናለሁ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 11ኛው ወር 2018 ዓ.ም ነው። የቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ፣ ፎሎም አድርጉት። የዛሬው ቪዲዮ ወደ አስቴር በዳዳ የምትባል ደንቆሮ በአማራ ህዝብና በኦርቶዶክስ ሃይማኖት ላይ የተሳለቀችበት ቪዲዮ አይቼው እጅግ በጣም ነው የተገረምኩት። በነገራችን ላይ አስቴር በዳዳ ብዙ ነገሮችን ሞክራ ታዋቂነትን ለማትረፍ መከራዋን እያየች በአንዱም ያልተሳካላት፣ አሁን ከቅርብ ጊዜ ወደዚህ ግን የአማራን ህዝብ በመሳደብ ለእውቅና የተረፈች ደንቆሮ መሆኗን በደንብ ማወቅ ይገባል። በነገራችን ላይ የአስቴር በዳዳ ዋና ስራ የነበረው ካሁን በፊት የተወዛዋዥነት ሞክራ በሪኩ መጋላ በወሎ ጭፈራ የጨፈረች ሰው ነች። ከዛ ውጭ ደግሞ እንዲሁ ፊልም ሞክራ ከፊልሙ ጋር ያላት ሪሌሽን ወይም ግንኙነት ምንም ስላልተስማማና ፊልም የሚያሰሯት ሰዎች ስላላጠገበቻቸው በትወና ስራዋ ሞክራ እንዲሁ የቀረች ሰው ነች። ከዛ ውጭ ደግሞ በአምስት ወንዶች ተደፍራ ወንድ የማይነካት የጠነባች ሴት መሆኗን በደንብ ይታወቃል። እንዳልኳችሁ ነው። 5 ወንዶችን አነባብራ ከዛ በኋላ ማንም ዞሮ የማያት ሰው ስታጣ እንዲሁ መከራዋን የምታይ ሴት ናት ማለት ነው። በአንድ ወቅትም እንዲህ አክቲቪስትነት ሞክራ እንዲሁ ተወለጋገደች። በተለይም በኢህአዴግ በነበረበት ሰዓት እንዲያ ሞክራ እንዲሁ በህዝብ ተቀባይነት ስታጣ እንዲሁ ተመልሳ አክቲቪስትነቱንም የተወችው ነች። ዳንስም ሞክራ ዳንስም ያላት የሰውነት ኔቸር እና የሚሰጣትን ዳንስ ልትግባባ ባለመቻሉ እንዲሁ በኤክስ የተባረረች ሰው ናት ማለት ነው። በአሁኑ ሰዓት ግን የአማራን ህዝብ እና የኦርቶዶክስ ሃይማኖትን በይፋ ተሳድባ እውቅናን ለማትረፍ መከራዋን የምታይ ደንቆሮ መሃይም ናት። በዩቲዩብ በተለያዩ በሚዲያዎችም እንዲህ የተለያየ ነገር በመሞከር አንዱም ላይ ግን ያልተሳካላት እጅግ በጣም ባለጌ ወራዳ፣ ምንም የሴትነት ባህል የሌላት ደንቆሮ ነች ማለት ነው። በነገራችን ላይ እሷ ተሳደብኩ ብላ የምታወራው የአማራን ህዝብና ኦርቶዶክስ ሃይማኖትን ነው። ነገር ግን ሌሎች ማህበረሰቦችን መሳደቧ ረሳችሁ። ምክንያቱም እሷ ያለችው ምንድነው? አንድ ህዝብና አንድ ሃይማኖት አለ፣ የአገር ባለቤት ነኝ ብሎ የሚናገር አለች። እንግዲህ በእሷ አባባል ሌሎች የሉም ለማለት ፈልጋለሁ። እሷ ናት ሰጪው፣ እሷ ናት ነሽ። ወራዳ፣ በጣም ወራዳ ነሽ። ከምር በጣም ወራዳ የሆንሽ ገመዳፍ፣ ምንሽም ሰው የማይሸት በተለይም ከጾታሽ ጋር ያለሽ እውቅና ዜሮ የሆነብሽ የኑሮ እንትንሽ ምን ልበልሽ አቅጣጫሽ ሁሉ የተዛባብሽ፣ አሁን የአማራን ህዝብ በማጥላላት ገቢ ለመሰብሰብ የምትሮሯጭ ደንቆሮ መሃይም ነሽ። አዎ በነገራችን ላይ አገዛዙ ተሳደቢ ብሎ ሌላ ማህበረሰብ ተሳድቦ ቢሆን ማለት ነው፣ ሌላ ማህበረሰብ ተሳድቦ ቢሆን እንደዚህ ብሎ አንድ ሃይማኖትና አንድ ህዝብ አለ ብሎ እንዳንቺ ወጦ የሚሳደብ ሰው ቢሆን በቀጥታ ከርቸሌ ይገባል፣ በቀጥታ ማለት ነው። አንቺ ግን አገዛዙ ፈቅዶልሽ በጀት እየመደበልሽ እየወጣሽ ይህን ታላቅ ማህበረሰብና የተከበረውን ሃይማኖት ታረካክሻለሽ። በእርግጠኝነት የምነግርሽ አንድ ቀን በህግ ትጠይቃለሽ፣ አይቀርልሽ። አንድን ግለሰብ አንድን ድርጅት መሳደብ ይቻላል። አዎ የማይመችሽ ተቋም ካለ የማይመችሽ ድርጅት ካለ ድርጅቱ መሳደብ ይቻላል። ማህበረሰብን አንድን ህዝብና አንድን ሃይማኖት ለይቶ መሳደብ ግን እጅግ በጣም ነውር ከመሆኑም በላይ በህግ እንደሚያስጠይቅሽ በደንብ ማወቅ አለብሽ። እውነት ሀቅ በወጣች ቀን አስቴር በዳዳ ትጠየቂያለሽ። እርግጠኛ ሆኜ የምነግርሽ አይደንቆሮ ማለት ነው።
አፈርቢ